ይሄ ቃል እንደተነገረ አለ በእኛ ላይ መንፈስ መጥቷል አለ። ጴጥሮስ ተነሳና ወንጌል ሰበከ። ኢየሱስ የሚባል አዳኝ አለ። መዳን ከሱ ውጪ በማንም የለም። እንድንበት ዘንድ የተሰጠን ማን ነው? ኢየሱስ። በሉ እባካችሁ ማን ነው? ኢየሱስ። ድገምና በለው ማን ነው? ኢየሱስ። ቆሞ ይናገራል። በመላእክት ድነት የለም፣ በሰማዕታት ድነት የለም፣ በሰዎች ድነት የለም፣ በቅዱሳን ድነት የለም፣ በጳጳሳት አይደለም፣ በፓስተሮች አይደለም፣ በወንጌላውያን አይደለም። መዳን በማን ነው? በኢየሱስ። ቆሞ ሲሰብክ 3000 ሰው ይሄን ጌታ እንቀበላለን ብለው ማለት ከስንት ሰው እኔ እንጃ 4000 5000 3000 ምዕራፍ 2 አለቀ። ምዕራፍ 3 ላይ የተቀበሉት ጌታ ከዳንኪ በቃል የሚባል አይደለም። አሜን አሜን። ንገሩት ከዳንኪ በቃል የሚባል ጌታ የለንም በሉት። የሚታርፍ ጌታ አለ በሉት። ለብዙዎች የሚታርፍ ጌታ አለ በሉት። ባርኩት አጠገባቸው ያለው ሰው ነካ አርጎትና በአንተ ምክንያት ዘር ይባረክ በሉት። ዘር ይዳን በሉት። እስኪ ትውልድ ይዳን በሉት። እስኪ ጴጥሮስ የተቀበለው ጌታ መንፈስ ነክቶት ወንበር ሰብሮ አለ። ብዙ ሰው እዚህ ነው የሚሞላው፣ እዚህ ወንበር ይሰብራል። በስንት ችግር የተገዛው እዚሁ አተረማምሶ ይሄዳል። ከዚህ ግቢ እንደወጣ ይሳደባል። ልክ ተመልሶ በሳምንቱ ሲመጣ ራባባባባ ይላል። ወንበር ይሰብራል። ማን ነው የሞላህ? አንተን ማጣራት እንዳትል እዚህ ተነቃቅተህ ወጥተህ ተሳድበህ ስትመለስ እንደገና የምትነቃቃ ከሆነ አንተን ማን እንደቀባ ማጣራት ያስፈልጋል። እሱ የኔ አስተማሪ ስራ አይደለም፣ የእግዚአብሔር ሰው እያለ ነካ እያደረገ ይጥላል። አጠገብ ያለው ሰው ማን ይቀባህ በሉት። ጌታ ነው ወይስ ጌታቸው ነው በሉት። ምዕራፍ 3 ላይ ሲመጡ አሁንም ራባራባ አይደለም የሚሉት። ራባራባ አሁን ስራ ይጀምራል። ለአንዳንድ ሰው ልባርካችሁ፣ የጌታ መንፈስ ይናገረኛል። ዝም ብለህ ሻሻሻ ብለህ የወጣህበት ዘመን ይበቃል። ሰፈር ላይ ያለው ጠንቋይ ታባረዋለህ። አካባቢ ላይ የተቀመጠውን ቃልቻ ታባረዋለህ። መንደር ላይ የተቀመጠ የዘመናት እርግማን ታባራለህ። እድገት የከለከለ ልጆችን የበላ አውሬ በኢየሱስም ይቀጣል። ጮኸ ብቻ አትሄድም። አሜን ነው ወይ? አጠገብ ያለ ባኪ ጮኸን አንሄድም በሉት። የሆነ ለውጥ ይመጣል በሉት። አንድ ካንጩር ይመታል በሉት። እስኪ ዋጋ በሉት። አላ ጨዳስ ይባላል በሉት። እስኪ ውጋው እስኪ የተወጋ ይሆን። ምዕራፍ 3 ሲመጣ ተመሳሳይ አይደለም። አንተ ስንት ዘመን ጌታን ተቀብሎ ዝም ብሎ የኖረ እኮ ብዙ ሰው አለ። ዝም ብሎ የኖረ ዝም ብሎ ረጅም ልሙጥ ነው። ቀጣይ ሳምንት መጽሐፍ አራግፎ ይመጣል ከሆነ ከእንትን ስር አንስቶ ብሎ የለም ቀጣይ ቸርች ከዛ ቀጣይ ህይወቱ ተመሳሳይ። ዛሬ እፈታለሁ። አሜን። አንድ የገባህ ቃል ሰፈር ላይ ያለውን አውሬ